አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የህዳር 9 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱን ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ህዝበ ሙስሊሙን የሚመለከቱ ችግሮችን ከስር መሰረታቸው ለመፍታት 17 አባላት ያሉት ኮሚቴ ማቋቋሙን ጠቅላይ ምክር ቤቱ አስታወቀ። የበሰሉና ያልታሸጉ ምግቦች ከሌሎች ሸቀጣ ሸቀጦች ጋር ተቀላቅለው መሸጥ እንደሌለባቸው የአዲስ አበባ ምግብ መድኃኒት ባለስልጣን ገለጸ። የትራምፕ ድርጅት የአልሳዑድ ቤተሰብ የመጀመሪያ መኖሪያ በሆነው አዲ ራእያ የሪል ስቴት ስምምነት ለመፈጸም እያማተረ እንደሚገኝ አዲስ ሪፖርት አመለከተ። የሚሉት የሚንበር ኸበር አበይቱ ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝበ ሙስሊሙን የሚመለከቱ ችግሮችን ከስር መሰረታቸው ለመፍታት 17 አባላት ያሉት ኮሚቴ ማቋቋሙን ጠቅላይ ምክር ቤቱ አስታወቀ። ይህ የተገለጸው ዛሬ ረቡዕ ህዳር 9 2018 በምክር ቤቱ በሰጠው ጋዜጣዊ መግለጫ ነው። በመግለጫው ላይ የተገኘችው አሚናት ሙሐመድ ያዘጋጀችውን ዝርዝር ከድር ከማል ያቀርበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤቱ ህዝበ ሙስሊሙን የሚመለከቱ ችግሮችን ከስር መሰረታቸው ለመፍታት 17 አባላት ያሉት ኮሚቴ ማቋቋሙን አስታውቀዋል። ይህ የተገለጸው ዛሬ ረቡዕ ህዳር 9 2018 በምክር ቤቱ በተሰጠው ጋዜጣዊ መግለጫ ነው። በዚህ መግለጫ እስከ መጨረሻው ተከታትለው የሚያስጨርሱ 17 አባላት ያሉት ግብረ ኃይል ከሁሉም ባለድርሻዎች መዋቀሩን የተናገሩት የምክር ቤቱ ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ናቸው። ኮሚቴው ከኡለማ፣ ከህግ ባለሙያዎች፣ ከማህበረሰብ፣ ከሴቶችና ወጣቶች እንዲሁም ከመገናኛ ብዙሃን ባለሙያዎች የተውጣጣ መሆኑ ተገልጿል። ፕሬዝዳንቱ በዚሁ መግለጫ ሴት ሙስሊም ተማሪዎች ሂጃብ ለብሰው እንዳይማሩ ህገ መንግስቱ የሚከለክል አለመሆኑን በመጥቀስ ከትምህርት ገበታ እንድንባረር ተደርጓል ሲሉ አስረድተዋል። በትምህርት ሚኒስቴር በኩል የሚወሰዱ እርምጃዎች፣ ውሳኔዎችና አቋሞች የህዝበ ሙስሊሙን መብት የሚጋፉ መሆኑም በመግለጫው ተጠቅሷል። የሂጃብ ጉዳይ በተደጋጋሚ የሚነሳ ጥያቄ መሆኑን አንስተው የትምህርት ሚኒስቴር እስካሁን ችግሩን ለምን መፍታት እንዳልቻለ ጥያቄ ሰንዝረዋል። አውያ ፍቅርና እኩልነት መጥቷል በምንልበት ሰዓት አሁን ቀይሮ ማንኛውም ሴት ሙስሊም ሂጃቧን ለብሳ፣ ሂጃብ ስንል በነገራችን ላይ ንቃብና ሂጃብ ብሎ የሚለዩ ሰዎች አሉ። ማን ነው የለየላቸው? ህጎኛ ድርሻ ነው። ይሄ ሂጃብ ነው፣ ይሄ ንቃብ ነው። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው የለየላቸው? ባለሙያ አለ። የትኛው ሸሪዓ ፍርድ ቤት ነው? የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይተው የሰጣቸው? ከየት እንደሚያመጡ አናውቅም። የራሱ ጣልቃ ገብነት ነው። ሂጃብ ፈቅደናል፣ ንቃብ አንፈቅድም። ሂጃብና ንቃብ ምንድን ነው ትርጉሙ? ሂጃብ የምንለው እኮ አጠቃላይ ሁለመናውን የሚሰትር ማለት ነው እንደ ሸሪዓ አባባል። በዚህ ምክንያት ዛሬም አሁን ቀይሮ የመጣብንን ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንዲገለሉ መፍቀዱ ይበቃል ብለን ዛሬ ወደዚህ ብቅ ብለናል። እንደ ምክር ቤቱ ከሆነ ለዚህ መነሻ የሆነው የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ህዳር 2 2018 በአዳማ በተካሄደ ሀገራዊ የትምህርት ጉባኤ ላይ ያስተላለፉት ንግግር ነው። በዚህ ንግግር በሂጃብም ሆነ በሶላት ጉዳይ ከመጅሊስ ኃላፊዎች ጋር መግባባት ላይ ተደርሷል ማለታቸውን የጠቀሰው ምክር ቤቱ እንደዚህ መባሉ ከእውነት የራቀ ነው ብሎታል። ከትምህርት ሚኒስቴር ጋር መግባባት ላይ አለመደረሱን የገለጸው ጠቅላይ ምክር ቤቱ ተቋሙ ባወጣው መረጃ ላይ ማስተካከያ እንዲሰጥ በመግለጫው አሳስበዋል። ከአጠቃላይ የትምህርት አዋጅ ቁጥር 1368 ህዝባር 2016 አንቀጽ 28 እና አንቀጽ 29 ጋር የሚጋጭ በመሆኑ ሚኒስቴሩ ውሳኔውን በድጋሚ እንዲያጤነው የጠቅላይ ምክር ቤቱ ፕሬዝዳንት አሳስበዋል። በዛሬው መግለጫ የተነሳው ሌላኛው ጉዳይ በትግራይ ክልል ከሂጃብ ጋር በተያያዘ ለ2 ዓመታት ከትምህርት ገበታ ውጭ የሆኑ ተማሪዎች ጉዳይ ነው።
ጉዳዩ የክልሉ ጠቅላይ ፍርድ ቤት ተማሪዎችን የሚደግፍ ውሳኔ ቢያሳልፍም ተግባራዊ እንዳልሆነ አስታውሰዋል። በዚህም ተማሪዎቹ እስካሁን ወደ ትምህርት ስላልተመለሱ የትምህርት ሚኒስቴር ጣልቃ በመግባት መፍትሄ እንዲሰጣቸው ምክር ቤቱ ጥሪ አቅርበዋል። በተመሳሳይ መግለጫው አያይዞም በአማራ ክልል ሙስሊም ተማሪዎች ግዕዝ በግዳጅ እንዲማሩ በትምህርት ቢሮ የተወሰነውን ውሳኔ ጠቅላይ ምክር ቤቱም ሆነ የክልሉ መጅሊስ እንዲሁም ህዝበ ሙስሊሙ ያልተስማማበት መሆኑን ያትታል። ይህም ከአጠቃላይ የትምህርት አዋጅ ቁጥር 1368 ህዝባር 2016 አንቀጽ 28 እና አንቀጽ 29 ጋር የሚጋጭ በመሆኑ ክልሉ ውሳኔውን በድጋሚ እንዲያጤነው በጥብቅ አሳስበዋል። አገልግሎቱ በ3 ወራት ከ16000 በላይ የውጭና የኢትዮጵያ ዜጎች በህገወጥ መንገድ ድንበር ሲያቋርጡ ተይዘዋል አለ። የኢሚግሬሽንና ዜግነት አገልግሎት በበጀት ዓመቱ የመጀመሪያ ሩብ ዓመት ውስጥ 16465 የውጭና የኢትዮጵያ ዜጎች በህገወጥ መንገድ ወደ ኢትዮጵያ ለመግባት ወይም ለመውጣት ሲሞክሩ በቁጥጥር ስር መዋላቸውን አስታውቋል። አገልግሎቱ ይህን ያሳወቀው ለህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ባቀረበው የመጀመሪያ ሩብ ዓመት አፈጻጸም ሪፖርት ነው። ሪፖርቱን ያቀረቡት የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት እንደገለጹት 3463 የውጭ ዜጎች በህገወጥ መንገድ ወደ ኢትዮጵያ ለመግባት ሲሞክሩ ተይዘዋል። ሌሎች 1550 የውጭ ዜጎች ደግሞ በህገወጥ መንገድ ከሀገር ለመውጣት ሲሞክሩ የተያዙ ናቸው። እንደ ሰላማዊት ገለጻ ከሆነ የድንበር አስተዳደር ወደ ሀገር ውስጥና ወደ ውጭ የሚደረገውን ህገወጥ እንቅስቃሴ ለመግታት እየሰራ ይገኛል። ከ10,000 በላይ ኢትዮጵያውያን በህገወጥ መንገድ ከሀገር ለመውጣት ሲሞክሩ መያዛቸውንም አክለዋል። ከአገልግሎቱ ተደራሽነት በተጨማሪ የውጭ ዜጎችንና የድንበር ቁጥጥር ስራ በማጠናከር የሀገሪቱን ብሔራዊ ደህንነት ለመጠበቅ እየተሰራ መሆኑን ለቋሚ ኮሚቴዎቹ ያብራሩት ወይዘሮ ሰላማዊት በሩብ ዓመቱ 860 ሐሰተኛ ሰነድ ይዘው ፓስፖርት ለመውሰድ የሞከሩ የውጭ ዜጎችና ኢትዮጵያውያን በቁጥጥር ስራ ውሎ በህግ ተጠያቂ እንዲሆኑ መቻሉንም በሪፖርታቸው ጠቁመዋል። ሰላማዊት የውጭም ሆነ የኢትዮጵያ ዜጎች ወደ ሀገሪቱ ለመግባት ወይም ለመውጣት ህጋዊ አሰራሮችን መከተል እንደሚጠበቅባቸው አጽንኦት በመስጠት ህገወጥ ጉዞን ለመከላከል የታለመ የድንበር አስተዳደር ስራ ተጠናክሮ እንደሚቀጥል ተናግረዋል። የበሰሉና ያልታሸጉ ምግቦች ከሌሎች ሸቀጣ ሸቀጦች ጋር ተቀላቅለው መሸጥ እንደሌለባቸው ባለስልጣኑ ገለጸ። የአዲስ አበባ ምግብ መድኃኒት ባለስልጣን እንጀራ፣ ዳቦና መሰል የበሰሉ ያልታሸጉ ምግቦችን ከሌሎች የሸቀጣ ሸቀጥ ቁሳቁሶችና ኬሚካሎች ጋር ተቀላቅለው መሸጥ እንደሌለባቸው ጥብቅ ቁጥጥርና ክትትል እያደረገ እንደሚገኝ አስታውቋል። የባለስልጣኑ የቁጥጥር ዘርፍ ምክትል ዋና ስራ አስኪያጅ አቶ እንጋ እርቀታ የቁጥጥር ስራው ካለው ባለሙያ እጥረትና የተቋማት ብዛት አንጻር ስጋት ተኮር ማለትም ሪስክ ቤዝድ ኢንስፔክሽን የቁጥጥር ስርዓትን ተከትሎ እንደሚሰራ ገልጸዋል። በመሆኑም በየሱቆቹ ከሚሸጡ እንጀራና ዳቦዎችም ካላቸው ተጋላጭነት አኳያ በየሱቆቹ ከሌሎች ለጤና አስጊ ከሆኑ ኬሚካሎችና ቁሳቁሶች ጋር አብረው መሸጥ እንደሌለባቸው ታምኖበታል ብለዋል። አቶ እንጋ አክለውም የእንጀራና የዳቦ ችርቻሮ ቁጥጥር ስራ ከህብረተሰቡ በደረሰ ጥቆማ እንደሆነና የቁጥጥር ስርዓቱም የበሰለው ምግብ የምግብ ስርዓቱን ጠብቆ ከመጓጓዝ እስከ ችርቻሮ ድረስ የህብረተሰቡን ጤና የሚጎዳ መሆን እንደሌለበት አስረድተዋል። ህብረተሰቡ የቁጥጥሩ አካል በመሆን እንጀራም ሆነ ዳቦ መግዛት ያለበት ፍቃድ ካላቸው እንጀራ ቤቶች፣ ምግብ ቤቶች፣ ለራሳቸው የተለየ ማስቀመጫ ቦታ በተዘጋጀላቸው ሱፐርማርኬቶች፣ ሚኒ ማርኬቶች እና ምግብ አቅራቢ ቤቶች እንደሆነ ገልጸዋል። ዓለም አቀፍ የጥራጥሬና ቅባት እህሎች ጉባኤ በአዲስ አበባ መካሄድ ጀመረ። የንግድና ቀጠናዊ ትስስር ሚኒስቴር ከኢትዮጵያ ጥራጥሬና የቅባት እህሎች ላኪዎች ማህበር በትብብር ያዘጋጁት 14ኛው ዓለም አቀፍ የጥራጥሬና ቅባት እህሎች ጉባኤ በአዲስ አበባ መካሄድ የጀመረው በዛሬው ዕለት ነው። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚህ ወቅት ባደረጉት ንግግር ኢትዮጵያ የጥራጥሬና የቅባት እህሎችን ወደ ውጭ በመላክ ዓለም አቀፍ መሪ ለመሆን በቁርጠኝነት እየሰራች መሆኗን አብራርተዋል። ኢትዮጵያ የጥራጥሬና የቅባት እህሎች ማምረት የሚያስችል አቅም እንዳላት ጠቁመው ይህንም አቅም ለመጠቀም መንግስት ለዘርፉ ልዩ ትኩረት በመስጠት እየሰራ ይገኛል ብለዋል። መንግስት ምርታማነትንና የምርት ጥራትን ለማሳደግ በፖሊሲ የተደገፈ ስራ በመስራት ላይ እንደሆነ በመግለጽ ሀገር በቀል የሆኑ ተቋማት በዘርፉ ተወዳዳሪነታቸው እንዲያድግ በመንግስት በኩል ድጋፍ እንደሚደረግም አስረድተዋል። ገበያዎችን ለውጭ ባለሀብቶች ክፍት ማድረግ፣ በገበያ የሚመራ የምንዛሪ ተመን መቀበል እንዲሁም የዋጋ ተመን ማቅረብ ስራ
እየተሰራ መሆኑንም በጉባኤው አንስተዋል። የንግድ ስርዓትን ማቅለልና ወደ ውጭ የሚላኩ ምርቶች ተወዳዳሪነት፣ ጥራትና ብዛት ለማሳደግ በቁርጠኝነት እየተሰራ መሆኑንም ሚኒስትሩ ጠቅሰዋል። ይህም ምርታማነትን ለማሻሻል የእሴት ሰንሰለትን ለማሳደግና አምራቾችን ጨምሮ ለገበያ ተዋናዮች የገበያ ተደራሽነትን ለማስፋት ከፍተኛ ሚና አለው ተብሏል። በቅርቡ ወደ ተግባር የተገባው የአፍሪካ አህጉራዊ ነጻ የንግድ ቀጠና ለዘርፉ ተዋንያን አዳዲስ የገበያ መዳረሻዎችን ይፈጥራል ሲሉ ተናግረዋል። ከዚህ በተጨማሪም ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን እየተደረገ ላለው ሂደት ወሳኝ ነው ብለዋል። የጥራጥሬና የቅባት እህሎች ምርት በዓለም አቀፍ ደረጃ በማደግ ላይ ያለ ወሳኝ ምርት በመሆኑ ኢትዮጵያን ጨምሮ በርካታ ሀገራት ከፍተኛ የስራ ዕድል እየፈጠሩበት እንደሆነ መናገራቸውን የዘገበው የኢትዮጵያ ዜና አገልግሎት ነው። ጉባኤው ዛሬን ጨምሮ ለ2 ቀናት የሚቆይ ነው። የዓለም የጥራት ሳምንት ከህዳር 11 እስከ 14 ይከበራል ሲል የኢትዮጵያ የተስማሚነት ምዘና ድርጅት ገለጸ። የኢትዮጵያ የተስማሚነት ምዘና ድርጅት የዓለም የጥራት ሳምንት ጥራት በተለየ እሳቤና ፈጠራ በሚል መሪ ቃል በተለያዩ ዝግጅቶች እንደሚከበር ገልጸዋል። የኢትዮጵያ ተስማሚነት ምዘና ድርጅት ዋና ዳይሬክተር ኢንጂነር መዓዛ አከባበሩን በተመለከተ ለመገናኛ ብዙሃን በሰጡት ጋዜጣዊ መግለጫ እንደተናገሩት የጥራት ሳምንት ማክበር አስፈላጊ የሆነው ህብረተሰቡ ስለ ጥራት ያለውን ግንዛቤ ለማሳደግ ነው። ይህም ህብረተሰቡ የጥራት ማረጋገጫ ያገኙ ድርጅቶችን እየለየ ግብይት እንዲፈጽም የሚያስችል ነው። በበዓሉ በምግብ፣ በመጠጥ፣ በግብርና፣ በኮንስትራክሽን፣ በማዕድን፣ በንጽህና መጠበቂያ ንግድ የተሰማሩ ከ150 በላይ የጥራት ማረጋገጫ ያገኙ ድርጅቶች ምርትና አገልግሎታቸውን የሚያስተዋውቁ ሲሆን ዝግጅቱን ከ120 ሺህ በላይ ሰዎች ይገኙበታል ተብሎ እንደሚጠበቅም ተናግረዋል። በመርሃ ግብሩ ጥራትን የሚያስተዋውቁና ግንዛቤ የሚያስጨብጡ ርዕሰ ጉዳዮች ላይ የፓናል ውይይቶች የሚካሄዱ ሲሆን በጥራት ዙሪያ ከፍተኛ አስተዋጽኦ ላበረከቱ ባለሙያዎችና ድርጅቶች የእውቅና ፕሮግራም እንደሚካሄድ ገልጸዋል። የዓለም የጥራት ቀን በ1990ዎቹ መከበር የጀመረው በተባበሩት መንግስታት የጋራ ስምምነት መሰረት ነው። ቢላሉል ሐበሽ በደሴ ከተማ አዲስ ቅርንጫፍ ከፈተ። ቢላሉል ሐበሽ የልማትና የመረዳጃ ዕድር በአማራ ክልል ደሴ ከተማ አዲስ ቅርንጫፍ መክፈቱን በኃላፊዎች በኩል አስታውቋል። በደሴ ከተማ የተከፈተው አዲስ ቅርንጫፍ መቀመጫውን በከተማዋ ቢያደርግም መላውን የክልሉን አካባቢዎች የሚያዳርስ መሆኑ ተገልጿል። የቢላሉል ሐበሽ የልማትና የመረዳጃ ዕድር መስራች ኡስታዝ መሐመድ ጀማል ጎናፍር ተቋሙ በቀጣይ መላው ኢትዮጵያን ለማዳረስ እንደሚሰራና በቀጣይ ሌሎች ክልሎችን ያዳርሳል ሲሉ ጥቆማ ሰጥተዋል። አልሐምዱሊላህ የቢላሉል ሐበሺ ቅርንጫፍ ለመጀመሪያ ጊዜ በአማራ ክልል አጠቃላይ ለአማራ ክልል የሚሆን መስሪያ ቤቱን በደሴ ከተማ ላይ ከፍተናል። ያም በደሴ ከተማ ይከፈት እንጂ አጠቃላይ ለአማራ ክልልን የሚያጠቃልል ነው። በዚህም ያው ቢላሉል ሐበሺ አዲስ አበባ ሲሰራ የነበሩ ስራዎችን ኢንሻአላህ በዚህ ዓመት ላይ ባለን እቅድ በሙሉ ኢትዮጵያ ለማዳረስ እንዲያ አለን። በቅርብ ጊዜም ኢንሻአላህ በሌሎች ክልሎች በኦሮሚያ ክልል፣ በአፋር ክልልም እንዲሁም ደግሞ ኢንሻአላህ በደቡብ ክልሎችም በሌሎች ክልሎችን ለመክፈት ኢንሻአላህ ነይተናል። አላህ የተሳካ አላህ ያድርግልን። ቢላሉል ሐበሽ የልማትና የመረዳጃ ዕድር የህዝቡን ማህበራዊና ኢኮኖሚያዊ ችግር በመፍታት ረጅም ዘመናትን ባስቆጠረው የዕድር ሀገር በቀል አደረጃጀት የተመሰረተው በ1992 ነው። ከምስረታው አንስቶ በወላጅ አጥ ህጻናት፣ በአቅመ ደካሞች፣ በሱስ ማገገሚያ ማቋቋም፣ በቀብር ማስፈጸም፣ በአቅም ግንባታና የክህሎት ስልጠና፣ በሙዚየም አገልግሎት እንዲሁም በትምህርትና ስልጠና ላይ ሲሰራ የቆየ ነው። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ህዝበ ሙስሊሙን የሚመለከቱ ችግሮችን ከስር መሰረታቸው ለመፍታት 17 አባላት ያሉት ኮሚቴ ማቋቋሙን ጠቅላይ ምክር ቤቱ አስታወቀ። ከቆይታ በኋላ ፕሬዝዳንት ትራምፕ ያቀረቡት የጋዛ ረቂቅ የውሳኔ ሀሳብ በጸጥታው ምክር ቤት ጸድቋል። እንመለስበታለን። ይጠብቁን።
ደቡብ አፍሪካ ከሀገራቸው ማጽዳት ነው በማለት ፍልስጤማውያንን እንደማትቀበል አስታወቀች። ከጋዛ የመጡ ናቸው የተባሉ በርካታ ፍልስጤማውያን ወደ ግዛቷ መግባታቸውን ተከትሎ ሀገራቸውን ለቀው እንዲወጡ የሚደረጉ ፍልስጤማውያንን ከዚህ በኋላ እንደማትቀበል አስታውቃለች። ፍልስጤማውያኑ በብዛት ከሀገራቸው እንዲወጡ የሚደረግ የማጽዳት አጀንዳ ሊሆን ይችላል በማለት ከጋዛም ሆነ ከሌሎች ግዛት የሚመጡ ፍልስጤማውያንን አስጠንቅቃለች። ደቡብ አፍሪካ እዚህ ውሳኔ ላይ የደረሰችው ባለፈው ሳምንት ከጋዛ ወደ ሀገሪቱ 153 ፍልስጤማውያን ተሳፋሪዎችን የያዘ አውሮፕላን አወዛጋቢ በሆነ መንገድ ወደ ግዛቷ ከገባ በኋላ ነው። ከ150 በላይ የሚሆኑት በአንድ አውሮፕላን የተሳፈሩ ፍልስጤማውያን ደቡብ አፍሪካ መድረሳቸው ብዙ ገጽታዎቹ ግልጽ ያልሆነና አከራካሪ ሆነው እንደተገኙ ባለስልጣናት አስታውቀዋል። በዚህም ምክንያት ደቡብ አፍሪካ ከዚህ በኋላ ፍልስጤማውያንን የሚያጓጉዙ ተጨማሪ የቻርተር በረራዎችን መቀበል እንደማትፈልግ ገልጻለች። በረራው ፍልስጤማውያንን ከጋዛና ከዌስት ባንክ የማጽዳት ግልጽ አጀንዳ አካል ነበር ሲሉ የውጭ ጉዳይ ሚኒስትሩ ሮናልድ ላሞላ ተናግረዋል። በደቡብ አፍሪካ የሚገኘው የፍልስጤም ኤምባሲ ቡድኑ ከእስራኤል ራሞን አየር ማረፊያ ተነስቶ ወደ ሀገሪቱ ምንም አይነት መልእክት ቀድሞ ሳይላክና ያለምንም ቅንጅት በኬንያ ዋና ከተማ ናይሮቢ በኩል እንደበረራ አሳውቋል። ለዚህ ውዝግብ መንስኤ የሆነው በረራ በደቡብ አፍሪካ ኦሊቨር ታምቦ ዓለም አቀፍ አየር ማረፊያ የደረሰው ባለፈው ሳምንት ሐሙስ ዕለት ነበር። ተሳፋሪዎቹ መጀመሪያ ወደ ደቡብ አፍሪካ እንዳይገቡ በመከልከላቸው ከ10 ሰዓታት በላይ ከአውሮፕላኑ መውረድ ሳይችሉ ቀርተዋል። በእስራኤልና በሐማስ መካከል በጋዛ በተደረገው ጦርነት የፍልስጤምን ዓላማ በጽኑ የደገፉት የደቡብ አፍሪካ ባለስልጣናት ይህ የሆነው ተሳፋሪዎቹ በፓስፖርታቸው ውስጥ የመነሻ ማህተሞች ስላልነበሯቸው ነው። ፍልስጤማውያን ያለ ቪዛ ወደ ደቡብ አፍሪካ እንዲጓዙና ለ90 ቀናት እንዲቆዩ ይፈቀድላቸዋል። በመጨረሻም ተሳፋሪዎቹ በደቡብ አፍሪካ የሚንቀሳቀስ የበጎ አድራጎት ድርጅት ጣልቃ ከገባ በኋላ ከአውሮፕላኑ እንዲወርዱ ተፈቅዶላቸዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ይህ የሆነው ርህራሄና ሀዘኔታ የተነሳ ነው ብለዋል። ከተሳፋሪዎቹ ውስጥ 23ቱ ተሳፋሪዎች ወደ ሌላ ቦታ ስለበረሩ የተቀሩት ፍልስጤማውያን ወደ አገሪቱ እንዲገቡ ተፈቅዶላቸዋል ሲሉ የደቡብ አፍሪካ ባለስልጣናት መናገራቸውን የቢቢሲ ዘገባ ያመለክታል። ጊፍት ኦፍ ዘ ጊቨርስ የተሰኘ የደቡብ አፍሪካ በጎ አድራጎት ድርጅት እንደገለጸው ከ2 ሳምንታት በፊት 176 ፍልስጤማውያንን የያዘ ሌላ አውሮፕላን በጆሃንስበርግ ያረፈ ሲሆን አንዳንድ ተሳፋሪዎች ወደ ሌሎች ሀገራት ሄደዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፍልስጤማውያንን ከጋዛ በፍቃደኝነት ወደ ሌሎች አካባቢዎች ስለማስፈር በተደጋጋሚ ተናግረዋል። ይህ እርምጃ በፍልስጤማውያን በሰብአዊ መብት ቡድኖችና በብዙ የዓለም አቀፍ ማህበረሰብ ትችት የሚቀርብበት ነው። ፕሬዚዳንት ትራምፕ ያቀረቡት የጋዛ ረቂቅ የውሳኔ ሀሳብ በጸጥታው ምክር ቤት ጸደቀ። አህመድ አብዱራህማን ዝርዝር አለው። የተባበሩት መንግስታት የጸጥታው ምክር ቤት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋዛና ፍልስጤማውያንን በሚመለከት ያቀረቡትን ረቂቅ ውሳኔ ሰኞ ዕለት አጽድቋል። 5 ቋሚና 10 ተለዋዋጭ አባላት ባሉት ምክር ቤት የቀረበውን የውሳኔ ሀሳብ 13 ሀገሮች ድጋፍ ሲሰጡት ሩሲያና ቻይና በድምፀ ተአቅበው አልፈውታል። እስራኤል በስብሰባው ላይ እንድትገኝ ቢፈቀድላትም ድምፅ መስጠት ግን አልቻለችም። በተጨማሪም በስብሰባው ላይ በመጨረሻ ደቂቃ በውሳኔ ሀሳቡ ላይ ስለ ፍልስጤም ሀገረ መንግስት የሰፈረው አገላለጽ እንዲወጣ ግፊት ብታሳድርም ሳይሳ መቅረቱን የሚድል ኢስት ዘገባ ያመለክታል። አሜሪካ ስለ ፍልስጤም መንግስትነት በሰነዱ ላይ የቀረበውን አገላለጽ ባለበት እንዲቀጥል ማድረጓ የትራምፕ አስተዳደር ከእስራኤል ተቃውሞ ባሻገር ከቁልፍ ሙስሊም ሀገሮች ጋር ያለውን የጠበቀ ግንኙነት ለማስቀጠል አቋም መያዙን ጠቋሚ መሆኑ በዘገባው ተጠቅሷል። በመጀመሪያ ሰነዱ ሲዘጋጅ አሜሪካ የፍልስጤምን ራስን በራስ የመወሰን መብት ሳታካትት ቀርታ የነበረ ቢሆንም ሙስሊምና አረብ ሀገሮችን ለማረጋጋት ለውጡ እንዲካተት ተደርጓል። በምክር ቤቱ የጸደቀው ውሳኔ የፍልስጤም አስተዳደር ማሻሻያ ካደረገና የጋዛ መልሶ ማልማት ከተረጋገጠ የፍልስጤም ራስን በራስ የመወሰንና ወደ ሀገርነት የሚወስደው ጥርጊያ መንገድ የሚያደላድል ሁኔታ ሊፈጥር ይችላል የሚል አስፍሯል። ውሳኔውን ተከትሎ የፍልስጤም የውጭ ጉዳይ ሚኒስቴር ባወጣው መግለጫ ውሳኔው በጋዛ ቀጠና ውስጥ ዘላቂና ሁሉን አቀፍ የተኩስ አቁም ለማስፈን የሰብአዊ እርዳታዎችን ያለ እንቅፋት ለማቅረብ እንዲሁም የፍልስጤምን ሕዝብ የራስን ዕድል በራስ የመወሰንና ሉዓላዊ መንግስት የመመስረት መብት ማረጋገጫ ነው ብሏል። በተጨማሪም የፍልስጤም መንግስትና የሚመለከታቸው አካላት የፍልስጤምን ወረራ ለማስቆምና ነጻነትን ለማሳካት የሚያደርጉትን ጥረት ለመደገፍ ፈቃደኝነታቸውን ላሳዩ ሀገሮች አድናቆቱን ገልጿል። ይህ ውሳኔ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ጫና ፈጥሯል። በዚህ ዓመት መጀመሪያ ላይ ለፍልስጤም እውቅና የሰጡ በርካታ ምዕራባውያን ሀገሮች ላይ እርምጃ ባለመውሰዳቸው በተቃዋሚዎቻቸው ትችት የበረታባቸው ጠቅላይ ሚኒስትሩ ባለፈው እሁድ ለካቢኔያቸው የፍልስጤምን ሀገረ መንግስት አሁንም እንደሚቃወሙ ማረጋገጫ ሰጥተዋል። ጽንፈ
ሽብርተኛ ቀኝ አክራሪ የእስራኤል ብሔራዊ ደህንነት ሚኒስትር ኢታሚር ቤንግቪር የተባበሩት መንግስታት ድርጅት በአሜሪካ የቀረበውን ስለ ፍልስጤም ግዛት ያሰፈረውን የውሳኔ ሐሳብ የሚያጸድቅ ከሆነ የፍልስጤም አስተዳደር ባለስልጣናት መገደል አለባቸው በማለት ዛቻ ሰንዝረው ነበር። በወቅቱ መግለጫውን የተቸው የፍልስጤም ውጭ ጉዳይ ሚኒስቴር በፍጥነት ተጠያቂነት እንዲሰፍን ጥሪ አቅርበዋል። በአሜሪካ በቀረበው እቅድ መሰረት ከማንኛውም የፖለቲካ ቡድን ጋር ግንኙነት የሌለው ቴክኖክራቲክ የፍልስጤም አመራር የጋዛን አስተዳደር ይረከባል። ይህ የፍልስጤም አመራር የሚመረጠው የሰላም እቅዱን ተግባራዊነት በሚቆጣጠር አዲስ ዓለም አቀፍ አካል ነው። ትራምፕ የሰላም ቦርድ ሲሉ የጠሩት ይህ አካል ስምምነቱ እንዲሳካ የማድረግና ቁልፍ የቀጠናው እንዲሁም ዓለም አቀፍ መሪዎችን የማሰባሰብ ኃላፊነት እንደሚሰጠው ተናግረዋል። የቁጥጥር አካሉ ሊቀመንበር ራሳቸው እንደሚሆኑም ከዚህ ቀደም ገልጸዋል። የትራምፕ ድርጅት ከሳውዲ መንግስት ጋር የሪል ስቴት ስምምነት ለመፈጸም እያማተረ እንደሚገኝ አዲስ ሪፖርት አመለከተ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሳውዲ አረቢያ ትልቁ የመንግስት ንብረት በሆነው የሪል ስቴት ልማት ውስጥ በግንባታ ለመሳተፍ በኃላፊዎች በኩል ድርድር እያደረገ እንደሚገኝ ተሰምቷል። የፕሮጀክቱን ግንባታ የሚመራው የሳውዲ ኩባንያ ዋና ስራ አስፈጻሚ ለኒውዮርክ ታይምስ እንደገለጹት አዲራእያ በተሰኘው የልማት ድርጅት መካከል በቅርቡ ስምምነት ይፋ ይደረጋል። ዋና ስራ አስፈጻሚ ጄሪ ኤንዚሪሎ እስካሁን ምንም ነገር በይፋ አልተገለጸም፣ ነገር ግን በቅርቡ ይፈጸማል ሲሉ ጥቆማ የሰጡ ሲሆን የትራምፕ ድርጅት ስምምነት ላይ መድረሱ የጊዜ ጉዳይ ብቻ ነው፣ የማይቀር ነው ብለዋል። አዲራእያ በሳውዲ ዋና ከተማ ሪያድ ሰሜን ምዕራብ ዳርቻ ላይ ትገኛለች። የአሳውድ ቤተሰብ የመጀመሪያ መኖሪያ የነበረችው ስፍራ ከ1727 እስከ 1818 ባለው ጊዜ ውስጥ በመጀመሪያው በሳውዲ ስርወ መንግስት ስር የዲራእያ ኢሚሬት ዋና ከተማ ሆና አገልግላለች። ከሪያድ በመኪና ጉዞ በ20 ደቂቃ ርቀት ላይ የምትገኘውን ከተማ ሆቴሎች፣ ምግብ ቤቶች፣ ሱቆችና ሙዚየሞችን በማካተት ቅንጡ መዳረሻ ለማድረግ በ63 ቢሊዮን ዶላር እየተገነባች ነው። ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት ግንቦት ወር ስፍራውን ጎብኝተዋል። ትራምፕ ኦርጋናይዜሽን በመባል የሚጠራው በአዲራእያ ግንባታ ተሳትፎ ሊያደርግ ነው የተባለው ድርጅት የሚመራው በአሜሪካው ፕሬዝዳንት ሁለት ወንድ ልጆች ኤሪክ እና ዶናልድ ጁኒየር ነው። ትራምፕ በፕሬዝዳንትነት ዘመናቸው በነዳጅ ዘይት ከበለጸጉት የባህረ ሰላጤዋ ሀገር ንጉሳውያን ቤተሰቦች ጋር የተፈራረሟቸው ዋና ዋና የንግድ ስምምነቶች ስለ ሙስናና ስለ አድሏዊ አሰራር ክስ እንዲነሳ ማድረጉን የሚድል ኢስት አይ ዘገባ አመልክቷል። ፕሬዝዳንቱ ከማንኛውም ስምምነት ተጠቃሚ መሆናቸውን ቢያስተባብሉም ዲፕሎማሲን ከቤተሰብ ንግድ ጋር አጣምረዋል በሚል ትችት ይሰነዘርባቸዋል። በቅርቡ ለዚህ ማሳያ ተደርጎ የተጠቀሰው በግብጽ ሪዞርት ከተማ ሻርም አሼክ በተካሄደው የጋዛ የሰላም ስምምነት ፊርማ ወቅት የኢንዶኔዥያ ፕሬዝዳንት ፕራቦ ሱቢያኒቶ ትራምፕ ከልጃቸው ኤሪክ ጋር ሊያገናኛቸው ይችሉ እንደሆነ ሲጠይቁ ከድምጽ ማጉያ ባፈተለከ ድምጽ መደመጣቸው ነው። የሳውዲ አልጋ ወራሽ ልዑል መሐመድ ቢን ሰልማን ዛሬ ማክሰኞ ከትራምፕ ጋር በዋይት ሀውስ ውይይት ያደርጋሉ ተብሎ ይጠበቃል። ሁለቱ መሪዎች በኤአይ ቺፕስ፣ በጦር አውሮፕላኖች እና በኒውክሌር ቴክኖሎጂ ላይ በቢሊዮኖች የሚቆጠሩ ዶላር ስምምነቶች ላይ ይፈራረማሉ ተብሏል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።